በአንድ ሳምንት ብቻ የሁሉ ነገር ተከስቷል። ቅዳሜ አልዓዛርን ከሙታን አስነሳ። እሁድ በእግዚአብሔር ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ አይሁድ ያመሰገኑት ኢየሩሳሌም ገባ። ሰኞ ቤተ መቅደሱን ከለዋጮች ከቀራጮች አጸዳ። ማክሰኞ በቤተ መቅደስ ተገኝቶ ሰፊ ትምህርት አስተማረ። ከአይሁድ የቀረቡትን ጥያቄዎች መለሰ። ሮብ ሊቀ ካህናት ሊገሉት መከሩ፣ ተስማሙ። ሐሙስ ለሐዋርያቱ ፍቅርን፣ ትሕትናን፣ ምስጢረ ቁርባንን አሳይቶ ተያዘ። ዓርብ የእስራኤል ንጉሥ እያሉ ሲጮሁ የነበሩ ሁሉ ይሰቀል እያሉ ጮሁ። አዳምንና ልጆቹን ስለመውደዱ ኀፍረትን ንቆ እርቃኑን ተሰቀለ። ቅዳሜ በመቃብር አደረ። እሁድ ከሙታን በኩር ሆኖ ተነሳ። ዓለም እንደዚህ ናት። ባከበረችበት አፍ ሳምንት ሳይሞላ ታዋርዳለች። ንጉሥ እያለች ባጨበጨበችበት እጅ በጥፊ ትማታለች። ዘንባባ ይዛ በተቀበለችበት መንገድ እየገፋች እየጣለች ታስወጣሃለች። ለዛም ነው መዝሙረኛው ፈጽሞ በሰው አትታመኑ ያለው። የዓለም ክብር እንደዚህ ነው። ምክንያት ፈልጎ የሚያዋርድ፣ ሰዓት ጠብቆ የሚሰቅል። ክርስቶስ አምላካችን ሰው ሆኖ መጣ፣ ስለኛ መከራ በሕማሙ ፈወሰ።